አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዶቼ እንኳን ደህና መጣችሁ። ሰላም ናችሁ? እኔ ጋር ነው አልሐምዱሊላህ። ዛሬ እንትን ፍርፍር ልሰራ ነው። እዚህ ጋር ሽንኩርት አለ፣ እዚህ ጋር ቲማቲም እና 2 ቃሪያ ነው ያለ፣ እዚህ ጋር ቅመሞች አሉን እና ከትፈን እንጠብሳለን። አብራችሁኝ ሆኖ ማለት ነው። ይሄው በዚህ መልኩ ከትፈነዋል ማለት ነው። የድርቆሽ ፍርፍር ነው የሚሰራው ማለት ነው። እንደዚህ ቀስ አድርገን ውሃው እስከሚመጥ እንጠብቀዋለን ማለት ነው። መጥበሻ ተለቀትና ትንሽ የጋጠር አለብን። ብዛት ሰው ስለሌለ ነው መሰለኝ እና ያጣፍጣል ማለት ነው። እንደዚህ መጀመሪያ ወንበር ካረገው በኋላ ማለት ነው። ስለምትከታተሉ ደግሞ በጣም አሪፍ ነው የማመሰግነው ማለት ነው። እዛ በርበሬ ነው የምጨምርበት ማለት ነው። ከኢትዮጵያ ነው ያመጣሁት። በርበሬ ስለሆነ ያካታከልን ብዙ ቆንጆ ነው እላችኋለሁ ማለት ነው። ትንሽ ደረስን ቀንሷል መቆጠሩ እንዳያቃጥል ከዛ የሆነ ሽንኩርት ነው የምናደርግበት ማለት ነው። ከሞናለች ማጂ ግን ሩባን ማረግበት
ከዛ እንደዚህ ከለስኩት። ከከለስነው በኋላ ድርቆሻችንን እንጨምራለን ማለት ነው። ድርቆሽ ስለሆነ ነው ትንሽ በዛ ያልኩት ውሃ ስለሚመጥ ማለት ነው። እና ድርቆሻችን ይወስዳል ማለት ነው። እዚህ ጋር 2 ቃሪያ ነው የከተፍኩት። እንደዚህ እስከሚተከተክ እንጠብቀዋለን ማለት ነው። አረፋው እስከሚውጥልን ማለት ነው። እዚህ ዳር ያለው በርበሬ በጣም ነው የሚሸተው። እንግዲህ አልመጣችም ሴት ያው ሸተተኝ እንዳትለኝ እንጂ ያደራ እና እንደዚህ ነው እላቸዋለሁ። በነገራችን ላይ እንትን ብሆን አጭሼበታለሁ እንዳይሸተኝ። ከዛ ከራስ በላይ ነፋስ ያኝ በተቻላችሁ መጠን ራሳችን እንጠብቅ። በልታችሁ ስሩ እላለሁ ማለት ነው። እና በርትታችሁ ስሩ አላማቸውን እስከምታሳኩ ድረስ እላቸውን በዚህ አጋጣሚ። ከዛ በርትታችን እዚህ ያለ አብረን ተመከረችበት። እንደዚህ እናደርገዋለን ማለት ነው። ውሃ ይጠጣል። ቲማቲሙ ስላላደቀቁት ፍጥጥ ነው ማለት ነው። እንደዚህ ውሃ ስላለው ጨምሬበታለሁ ማለት ነው። እንግዲህ እስከ 3 ቀን ፍሪጅም ቢሆን አሙቄው ብለዋል። አውቄ ነው ግን እንደዚህ በዛ ያልኩት። ለምን እዚህ ብዙ ጊዜ እንትን ስለምሰራላ እነሱ ትላንት የሰራሁት ቪዲዮ ላይ ማለት ነው ቱናና ሩዝ ስለምሰራ ይሰለቸኛል። ግን ለእነሱ ለራሳቸው ሲሆን እሱ ፈልጎት ማለት ነው። ከዛ እንደዚህ እስከሚጠጣ እንደዚህ ቃሪያ ከላይ በትን እናደርግበታለን። ያው መጠበቂያ የለንም ዝም ብለን ነው የምንበላው ማለት ነው። እና ነው እንብላ እላችኋለሁ። ይኸው ደረሰ ቤተሰብ። መጠበቂያ የለንም እና እንደዚህ ነው የምንበላው ማለት ነው። ነው እንብላ እላችኋለሁ። እና ቪዲዮ ረዘምኩባችሁ እና ለቤት አዲስ ሆናችሁ ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ ሆኖ ስለምታበረታቱኝ ደግሞ በጣም ከልብ አድርጌ አመሰግናለሁ። ቪዲዮ ጨረሳችሁ ይብልኝ፣ ተባበሩኝ። ለወገን ወገን ነውና አላህ ያክብርልኝ። ሁላችሁም በጣም አመሰግናለሁ።